የመጣው ከዚህ ከጫኖ ነው። ስሜ አረጋሽ ፈይሳ ነው። የሆነልኝ ከአጋንንታዊ እስራት ነው የነፃ ያወጣሁኝ የዛሬ ሳምንት የዛሬ ሳምንት ከአጋንንታዊ እስራት ነፃ ከመውጣት በፊት ቅዳሜ ዕለት በጣም እያመመኝ ነበር። ራስን ስቼ ነው ያለሁት። ከዛ ሐኪም ቤት ሄድኩኝ። በዛን ሰዓት በቃ ልፈወስ አልቻልኩም። በጣም ውስጥ ያቃጥለኛል። የሚያደርገው ነገር ነው በቃ ያቃተኝ። ከዛ እሑድ ዕለት ከዛ በፊት እዚህ የመጣው ነበርኩኝ። አጋንንቱ ለካስ እንዳልመጣ ከለከለኝ። መጥቻ አጋንንቱ በራሱ ሲያወራቆ ትመጣ ነበር። ባለፈው መጣው መጣ ከአስም በሽታ ተፈውሳ ነበር። አሁን እንዳትመጣ አድርጋለሁ። ትናንትና ቅዳሜ በ50 ሺህ ብር እድሳት አድርጋለሁ እያለ የነዘረዘ ነበርና እሺ። ከዛ ከተፈወስሽ በኋላ ከተፈወስኩኝ በኋላ በቃ አሁን በጣም ሰላም ነኝ። እና እሱ ብቻ አይደለም አገልግሎትን ሁሉም በቃ እንዳታገለግል እንዳትወጣ ሁሉ ከልክያታለሁ ብሎ ነበር። መንፈሱ ተመታ። ማክሰኞ ዕለት ሶዶ እጅ አገልግዬ መጣ። አሁንም ሐዋሳ ተጠርቻለሁ። እግዚአብሔር ደግሞ ኢየሱስ የምታውቀው የሞተክን ነገሰው ባትልክ ተውሰው ዝማልን አታክምከን ዝማል ሳይበራ አይነ ዝማልን ማዳ መቶ አየዋለው አይነ ተገብቶ ኢየሱስ ጌታ አሜን። አስሙ የለም በእውነት ነው። ቦታ በኋላ ያለው በርሽ ሁሉ ተከፈተ። በረከት ከበረከት ወላተ ሰው አገልግሎት መጣ አገልግዬ እንዲሁም አንድ ነገር ሳልደብቅ እውነት ልመስክር እና አካውንት ቁጥር አለሽ እንደ ያለኝ ከዛ በኔ ቶሎ ሄደሽ አሁን የመጣው ሲስተም ነው እሱን ቶሎ ክፈች ባንቺ ስም በየወሩ አስገባለሁ ብሎ ቸርች ሁሉ ተነገረልኝ። የገባ ሰው የገባ ያልገባ ሰው ካለ አገብቶ በበረከት ነው የሚያደርግሽ። አሜን። ከዚህ በኋላ ውርደት አሜን። በአጋንንት እንድትሰቃይ ትዳርሽ እንድጠፋ በአስም በሽታ በተለያዩ ጉዳይ ለመገለወጥ አዋሽ ነበረ ተሽሯል። አሁን ደስ ብሎሻል? በጣም ደስ ብሎኝ ሰላም በጣም ሰላም ነው። ደስ ብሎኝ ወደዚህ ቪዲዮ ልጅሽን ተመልክችና በዓለም ዙሪያ እንደዚህ በአጋንንት በሽታ የሚሰቃዩ ካንሰር እንደዚህ የተለያየ ነገር እያሉ አስም እያሉ ጮጋራ ኩላሊት እያሉ በጣም የሚሰቃዩ ሰዎች አሉ። ለእነሱ ምን ትያለሽ? ለእግዚአብሔር ሁሉም ነገር ይቻላልና ወደ ሌላ ቦታ ከመሄድ ሌላ ነገር አማራጭ ከማድረግ ይልቅንስ ወደ እግዚአብሔር ቤት መጥታችሁ ተፈወሱ። እንዳትወጡና እንዳትመጡ የሚከለክል የጠላትን አዋጅን ሰብራችሁ ነው ፈውሱን ተቀበሉ። ኢየሱስ ጌታ ነው። እስቲ በታላቅ እልልታ በጭብጨባ መንገድሽ የተከፈተ በሰላም